በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረመድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ብርሃን ሩፋኤል የማነ ብርሃን የዚህ ክፍለ ከተማ ስራ አስኪያጅ፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡር መልአከ ፀሐይ ቀሲስ በቀለ ተሰማ የዚህ ታሪካዊ ጥንታዊ ካቴድራል ቤተ ክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ምዕመናት በዚህ አውደ ምሕረት እግዚአብሔር አምላክ በሀብቱ ስቧችሁ በረድኤቱ አቅርባችሁ በቸርነቱ ሰብስባችሁ ለዚህ መልካም ጥሪ የተጠራችሁ የእግዚአብሔር ልጆች፣ እግዚአብሔርን የምትወዱት እግዚአብሔር እስከ ሞት ድረስ የሚወዳችሁ ምዕመናን፣ ምዕመናት በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ስብሐት ለእግዚአብሔር አምላክነ ዘለማዱ ሂሩት። ቸርነት፣ ምሕረት፣ ይቅር ባይነት፣ በጎነት የእርሱ የባህሪው የሚሆን ሉለ ባህሪ እግዚአብሔር አምላክ ዕለት ዕለት በመስራት በመናገር በማሰብ የምንሰራውን ኃጢአት ታግሶ ቸርነቱን፣ ምሕረቱን፣ ይቅር ባይነቱን አብዝቶ ሰዓትን በዕለት ዕለትን በወር ወርን በዓመት ዓመትን በዘመን እየመገበ ነፋሳትን እያነፈሰ ብርሃናትን እያመላለሰ ክረምትና በጋን እያፈራረቀ መዓልትና ሌሊትን እየለየ መጋቢ ዓለማት አኀዚ ዓለማት ከዓለም በፊት የነበረ ዓለምን ያስገኘ ዓለም ካለፈ በኋላ የሚኖር ሉለ ባህሪ እግዚአብሔር አምላካችንን ከዚህ ዕለት ከዚህ ሰዓት ደርሰን ይህንን በዓል ደስ ተሰኝተን እንድናከብር የረዳን ያገዘን የሰማዕቱ የቅዱስ ጊዮርጊስ አምላክ ስሙ ለዘላለም የተመሰገነ ይሁን። ዘሰ አምነኒ በቅድመ ሰብእ አነሂ አምኖ በቅድመ በገጸ አቡየ ዘበሰማያት ወዘሰ ክህደኒ በቅድመ ሰብእ አነሂ እክህዶ በገጸ አቡየ ዘበሰማያት። የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 የምናገኘው ኃይለ ቃል ነው። ቃሉን የተናገረው የቃሉ ባለቤት እግዚአብሔር አምላካችን ነው። የእኛን ሥጋ ለብሶ ረቂቁ ግዙፍ ሆኖ ምልኡ ውሱን ሆኖ የማይታየው እየታየ የማይዳሰሰው እየተዳሰሰ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ የተናገረው ኃይለ ቃል ነው። ይህም ቃል ዘላለማዊ ነው። ይህም ቃል አስተማሪ ነው። ይህም ቃል ፈራጅ ነው። ዘሰ አምነኒ በቅድመ ሰብእ በሰው ፊት ያመነኝን እኔ በአባቴ ፊት አምነዋለሁ። በሰው ፊት ያመነኝን በአባቴ ፊት አምናለሁ። ዛሬ በሰው ፊት የታመነውን
ለማክበር ነው የተሰበሰብነው። ዛሬ ከብዙዎቹ በሰው ፊት ከታመኑት አንዱን የልዳውን ፀሐይ የፋርስን ኮከብ መክበበ ሰማዕት የሰማዕታት አለቃ ብለን የምናምነውን የቅዱስ ጊዮርጊስን ቅዳሴ ቤት ለማክበር ነው የተሰባሰብነው። እንግዲህ አምላካችን እንዳለ ሁሉ ወመጻእኩ ሰፍልጥ አኮዛ አምጻእኩ ሰላም ለምድር አላ መጥባይተ ይላል። በምድር ላይ ፈተና አለ፣ መከራ አለ። መከራውን በትዕግስት ያለፉት እነሱ ይድናሉ። ያላለፉት ደግሞ ሊድኑ አይችሉም። ሰማዕቱ ቅዱስ ጊዮርጊስ ታሪኩ ሰፊ ነው፣ መከራውም ብዙ ነው። ትዕግስቱ የሰማዕቱ የቅዱስ ጊዮርጊስ ትዕግስት እንደ ባህር አሸዋ እንደ ሰማይ ኮከብ የበዛ ነው። በሰው ፊት ታምኗል። በፋርስ በባቢሎን ነግሰው በነበሩት በሰባ ነገሥታቱ ፊት ሁሉ ቅዱስ ጊዮርጊስ ታመነ። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው አፍቦሙ ወይነቡ ይላል ነብዩ። የአሕዛብ አማልክቶቻቸው ዓይን ያላቸው አያዩም፣ ጆሮ ያላቸው አይሰሙም፣ እግር ያላቸው አያዩም። በወርቅ ለብጠው በድንጋይ ምስል መስለው ጣዖት አቁመው ያን ነበር አምላክ ብለው የሚያመልኩት። ነገሥታቱ ይህን ጣዖት አቁመው ያመልኩ ነበር፣ ያስመልኩ ነበር፣ ያሰግዱ ነበር። ታዲያ በዚህን ጊዜ ቅዱስ ጊዮርጊስ እንደ ኮከብ አበራ፣ እንደ ፀሐይ አሸበረቀ። ጣዖታቱን ይዘልፍ ጀመር። ነገሥታቱን ይገስጽ ነበር። ሀሎ አምላክነ ዘኪያሁን አመልክ ንህነ አምላክነ ሰው ሰማይ ላይለ ብለው ሶስቱ ወጣቶች እንደመሰከሩት ሁሉ አምላካችን ሰማያዊ ነው፣ በሰማይ አለ። በሰማይ አለ ስንል ስለ ልዕልናው ነው እንጂ እግዚአብሔር በሁሉም ምሉ ነው። ወበንተ በይከት ትሜስል በደመናት ስለ ልዕልናው፣ ስለ ክብሩ፣ ስለ ባህሪው በሰማይ አለ እንላለን እንጂ አምላክ በባህርም በየብስም በሁሉም ምሉ ነው። ታዲያ በዚህን ጊዜ ይህንን ጣዖት አቁመው በሚያመልኩ ነገሥታት ፊት ቅዱስ ጊዮርጊስ ለምስክርነት ቆመ። ነብዩ ወነግር ስምዐከ በቅድመ ነገሥት ወይታፈር፣ በነገሥታቱ ፊት ምስክርነትህን እናገራለሁ አላፍርም። አምላክ ወልደ አምላክ ይህንን ዓለም ያስገኘ የሚመግብ የሚያሳልፍ አለ ብዬ እናገራለሁ ብሎ በነብዩ እንደተናገረ ሁሉ ሰማዕቱ ቅዱስ ጊዮርጊስ በነገሥታቱ ፊት ቆመ። ለምስሉ ለጣዖቱ አልሰግድም አለ። ዛሬ በዓለም ላይ ብዙ ጣዖት አለ፣ ብዙ ምስል አለ።
የዘረኝነት ጣዖት ቁሟል። የጥላቻ ጣዖት ቁሟል። ራስን የመውደድ ብቻ ጣዖት ቁሟል። ታዲያ ብዙ ሰው ስንት ነው ለዚህ ጣዖት ማይሰግደው ወገኖቼ? አዎ ለዘረኝነቱ ጣዖት፣ ለገንዘቡ ጣዖት ብዙ ሰው ይሰግዳል። ቅዱስ ጊዮርጊስ ግን አልሰገደም። አዎ እሳት ነደደ። እሳቱን አልፈራም። ሰይፍ ተመዘዘ። ሰይፉን አልፈራም። አዎ እፎ ይሄሊ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል። አምላኬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተቀበለውን መከራ ለምን አላስብም አለ። መከራ ለመቀበል ማንን አብነት አደረገ? ማንን? እግዚአብሔርን። ለኛ ቤዛ ሆኖ የተሰቀለውን፣ ለኛ ቤዛ ሆኖ የተገረፈውን፣ ለኛ ቤዛ ሆኖ ወደ መቃብር የወረደውን ክርስቶስን አሰበ። ክርስቶስ ለኔ ቤዛነት መከራን ተቀብሏል። እኔ ደግሞ ለኔ ቤዛነት መከራ መቀበል አለብኝ አለ። ለዚህ ነው ቅዱስ ኤፍሬምም በድርሰቱ ላይ አዎ አማን መነኑ ሰማይት ጣዕማ ለዛ ዓለም አዎ ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ወከአው ደሞሙ። ሰማዕታት ስለ መንግሥተ እግዚአብሔር ብለው መራራ ሞትን ታገሱ። ስለ እግዚአብሔር ፍቅር ብለው እግዚአብሔር ስለኛ ፍቅር ብሎ ነው መከራን መስቀልን የታገሰው። እግዚአብሔር ስለኛ ፍቅር ብሎ መከራ መስቀል እንደታገሰ ሁሉ ሰማዕታትም ስለ እግዚአብሔር ፍቅር ብለው ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። ከነዚህም ከታገሱት ዛሬ ቅዱስ ጊዮርጊስን ነው የምናስበው። መከራው የሳምንት የወር የዓመት ብቻ አልነበረም። ለ7 ዓመት ያህል ነው መከራው። ይገሉታል፣ ይነሳል። መልሰው ይገሉታል፣ ይነሳል። አዎ በእሳት ያቃጥሉታል፣ እንደገና ይነሳል። ለምን? አዎ የሕያው የእግዚአብሔር ልጅ ነውና። እንዳውም ይድራስ ከሚባል ተራራ በአንድ ቀን ያው ጥር 18 ቀን ይህንን በዓል የምናስበው አካሉን መላ አካሉን ማለት ነው። አዎ ወፍጮ አስገብተው አዎ ዱቄት አስመስለው በተራራው ላይ ነበር የረጩት። ስጋውን ማለት ነው። ዱቄት አስመስለው ያ ግን ተራራ ሁሉ መሰከረ። ቅዱሱ ለእግዚአብሔር አማን ጊዮርጊስ፣ ቅዱሱ ለእግዚአብሔር። እጽዋቱ በሙሉ ማለት ነው። ጊዮርጊስ የእግዚአብሔር ልዩ ገንዘቡ ነው። ቅዱስ ማለት የተለየ ማለት ነው። የተለየ ሰው፣ የተለየ አዋቂ፣ የተለየ ደግ ማለት ነው ቅዱስ ማለት እና የጊዮርጊስን ጥባት የጊዮርጊስን ለእግዚአብሔር ታማኝነት እጽዋቱ ሁሉ መስክረዋል። ቅዱሱ ለእግዚአብሔር ጊዮርጊስ የእግዚአብሔር ልዩ ገንዘቡ ነህ ብለው ማለት ነው። እንዲያውም በዛሬው ዕለት የምናስበው ቅድም ሊቃውንቱ ሲዘምሩ ነበረ። አምላኮሙ ለክርስቲያን ተመሲሎ ሰብአ መጽሐብየ። እቺ አንዲት መብለት የተናገረችው ናት። አዎ በሳት ቢገሉት ስጋውን በሙሉ አዎ አመድ አድርገውም ቢዘሩት
ይነሳ ነበር። እየተነሳ በነገሥታቱ ፊት ነገሥታቱን ይዘልፍ ነበረ። በመጨረሻ ጊዜ እንደ አንዲት ድሃ ሴት ማለት ነው ፈልገው እዚያ ውስጥ እንዲታሰርና የሚበላ አጥቶ በረሃብ እንዲሞት እዚያ አንዲት ድሃ ሴት ፈልገው አምድ ምሰሶ ማለት ነውና ከዚያ ከምሰሶ አሰሩት ይላል። ምንም ቢበላም ሚላስ የላትም ሴትየዋ። ታዲያ በእሳት ሞቶ ስጋው ሁሉ አፈር ሆኖ የተነሳ ጊዮርጊስ እንጀራ ማስገኘት የሚቻለው አይደለም። እና እነሱ በመሰላቸው ለማድረግ ነው አሰሩት። ያች ሴት ደግሞ ልጅ አላት። ከተወለደ ጀምሮ ሰምቶ የማያውቅ የማይሰማ የማያይ ልምሾ የሆነ እጅ እግሩ ሁሉ በሽተኛ የሆነ ልጅ ነበራት። ከዚያ ነበረ የታሰረው። ሰላም ለከ ጊዮርጊስ አምደ ቤትየ ዘአቁጽልከ የታሰረበት ምሰሶው እንጨቱ ለመለመ አፈራ ይላል። ያ ለብዙ ዓመት ታሞ ድውይ ሆኖ ሰምቶ አይቶ ሄዶ የማያውቀው ሕፃን እፍ ባለ ጊዜ ጆሮው ሰማ፣ አይኑ አየ፣ በእግሩ ተመላለሰ፣ ሙሉ ጤነኛ ሆነ ማለት ነው። ሙሉ ጤነኛ ሆነ። በዚህን ጊዜ ነበረ ያቺ መበለቷ አምላኮሙ ለክርስቲያን ተመሲሎ ሰብአ መጽሐቤ አለች። የክርስቲያን አምላክ ሰው መስሎ ወደኔ መጣ አለች። የክርስቲያን አምላክ ለምን? የክርስቲያን አምላክ ክርስቶስ የሚሰራውን ሥራ ይሰራ ነበርና። የክርስቲያን አምላክ ክርስቶስ ድውይ ይፈውሳል። ቅዱስ ጊዮርጊስም ድውይ ፈወሰ። ለምጽ ያነጻል፣ ሙት ያነሳል። አዎ ለወሃቦሙ ስልጣነ ነው ከሚለው ወሃቦሙ ስልጣነ ዘከማሁ ይስሩ ወይፍቱ ኩሎ ማይሰራ አመጻ። አዎ ማይሰራ አመጻ ወሃቦሙ ዘከማሁ ነው ያለው። እንደርሱ ያስሩ ይፈቱ፣ ድውይ ይፈውሱ፣ ለምጽ ያነጹ ዘንድ ስልጣን ሰጣቸው። በዮሐንስ ወንጌል እመቦ ዘአቀበ ቃሌ ግብረ ዘአነ ገብር ወቱ ይገብር ወዘይአቢ እምኔሁ ይገብር። ቃልን የሚጠብቅ ሁሉ አዎ ግብረ ዘአነ ገብር እኔ የማደርገውን ሥራ ይሰራል። ታዲያ ቅዱስ ጊዮርጊስ አምላኮሙ ለክርስቲያን የክርስቲያን አምላክ ሰው መስሎ ወደኔ መጣለች። የክርስቲያን አምላክ የሚሰራውን ሥራ ይሰራ ነበረ። እሱም ራሱ በእኔ የሚያምነው ሰው ካለ እኔ የምሰራውን ሥራ እሰራለሁ፣ እኔ ሙት አነሳለሁ፣ እሱም ሙት ያነሳል። ለዚህም ነቢያት፣ ሐዋርያት፣ ደቂቀ ነቢያት፣ ሰብአ አርድእት ይህን ያደርጉ ነበረ። በስሙ የተማጸኑ ሁሉ በስሙ ያመኑት ሁሉ ድውይ ይፈውሱ፣ ለምጽ ያነጹ፣ ሙት ያነሱ ነበረ። ቅዱስ ጊዮርጊስ እንዲህ ነው ያለው፣ አንሰ ኢኮንኩ አምላከ አላ ገብረ አምላክ አነ፣ እኔ አምላክ አይደለሁኝም የአምላክ አገልጋይ ነኝ አለ። የአምላክ አገልጋይ የእውነትም በቅን የሚያገለግል ታማኝ አገልጋይ መከራ ባለበት ሰዓት ብዙ ሰው አዎ ኩል ሊታይ ይችላል። አላ ገብረ አምላክ አነ የአምላክ አገልጋይ ነኝ አለ። ቅዱስ ጊዮርጊስ አባቱ በስልጣን የሚኖር ሰው ነበረ። የአባቱ ስልጣን ለመረከብ ሲሄድ ነው ነገሥታቱ
ጣዖቱን አቁመው ሲሰግዱ ያገኛቸው። እና ጊዮርጊስ የአምላክ አገልጋይ ነው፣ ታማኝ አገልጋይ ነው፣ ሰማዕት ነው። ሰማዕት ማለት ምስክር መሆን ማለት ነው። ምስክርነት ምስክር ማለት እውነታውን መናገር፣ እውነታውን መመስከር። ሀልዎተ እግዚአብሔር መመስከር። እግዚአብሔር ይህን ዓለም የፈጠረ ያስገኘ የመገበ የሚያሳልፍ ብሎ መመስከር ነው እኮ። በዚህን ጊዜ ነበረ ታዲያ መከራ ሁሉ ብዙ መከራ የታገሰው። ጻማ መስቀሉ ለክርስቶስ አርአያ ኮነ ለኩሉ ጻድቃን ወሰማዕት ኪያሁ ተወከሉ። ይህን መከራ ሲቀበል ጻማ መስቀሉ ክርስቶስ በመስቀሉ ላይ የደከመውን ድካም ያስብ ነበረ። የተቀበለውን መከራ ያስብ ነበረ ወገኖቼ። ታዲያ ዛሬስ እኛ በምን ደረጃ ነው ያለነው? የእውነት አገልጋዮች ነን ወይ? የእውነት ምስክር የምንሰጥ ነን ወይ? የትምህርታችን ርዕስ ዘሳምነኒ በቅድመ ሰብ፣ በሰው ፊት አመነኝን በአባቴ ፊት አምናለሁ። ዛሬስ እኛ ምን ያህል እንታመናለን? ለፈጠረን፣ ላስገኘን፣ ለሚመግበን፣ ለሚያኖረን ለእግዚአብሔር አምላክ ምን ያህል ነው እየታመን ያለ ነው? ዛሬ ዓለም በገንዘብ የሚታለል ዓለም ነው ያለው። ከቅድስት ቤተ ክርስቲያን የሚኮበልል ትውልድ ነው ያለው። ከቤተ መቅደሱ ወጥቶ አዳራሽ የሚናፍቅ ትውልድ ነው ያለው። እውነቱን በሐሰት ጨለማውን በብርሃን የሚቀይ ትውልድ ነው ያለው። የሚዘልፍ ትውልድ እየተፈጠረ ነው ያለው። በሚያሳዝን ሁኔታ እንዳው በእመቤታችን ጭምር የሚሳደብ ትውልድ የተፈጠረ ነው ያለው። በእውነት ዘሰጸራዊ ገብረ ይሄ እንክርዳድ እንክርዳድ እየታየ ነው ያለው። ይህንን እንክርዳድ የምንፍቅናውን እንክርዳድ ቅዱስ ጊዮርጊስ ይታገሉት ነበረ። ዛሬ ግን በተለይ ሀገራችን ኢትዮጵያ እንደምታውቁት የክርስትና መዲና፣ የሃይማኖት መዲና ታላቅ ሀገር ናት። ስብሐተ እግዚአብሔር እንደ ክረምት ውሃ የሚፈስባት፣ ይህ ዝማሬው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ በሌላው ዓለም እኮ የለም። ይህ ምንጭ እዚህ ከኢትዮጵያ የመነጨ እኮ ነው። ስብሐተ እግዚአብሔሩ እንዴት ደስ ይላል እኮ በእውነት። ሊቃውንቱ ከጠዋቱ ጀምረው ከማታው ጀምረው እስካሁን ሰዓት ድረስ ሲዘምሩ ሲያመሰግኑ፣ ምስጋና ለሚገባው ለአምላክ ምስጋና ሲያቀርቡ፣ ምስጋና ለባህሪው የሚሆን አምላክ የሚጎልበት ሆኖ አይደለም። እምቅድመ ይፍጥር መላእክት ለቅዳሴ ተጸራ ስብሐት አብ ወወልድ ወመንፈስ ቅዱስ። መላእክት ሳይፈጠሩ ኪሩቤል ሱራፌል ሳይፈጠሩ የእግዚአብሔር ምስጋና አይጓደልም። ምሉእ ነው። ባህሩን ያመሰግናል። ነገር ግን እኛ ስናመሰግን ክብሩ ለኛ ነው። እና ስለዚህ በእውነት ደስ ይላል። ዛሬ አስተምህሮ ነው። ማለተ ጽጌው ከ26 ቀን ጀምሮ ሲዘመር ነበር። ምዕመናን በተለይ በየእሁዱ ትገኙ ነበር። ሁልጊዜ በዓል አውደ ዓመት ነበር ማለት እንችላለን። ያው ታቦተ ሕጉ አለመዞሩ ከአለመውጣቱ በቀር የአዲስ አበባ ሕዝብ
በእውነት የእመቤታችን ለእመቤታችን ያለው ፍቅር ትልቅ ነው በእውነት። አዎ እመቤታችን ደም ስር ነው። ደም ስር ከተቋረጠ ሁሉም ነገር ይቋረጣል። እና ለእመቤታችን ስትገልጹ የነበረው ፍቅር ላይ አይደለም። እመቤታችን ስናስብ ቅዱስ ጊዮርጊስ እናስባለን። አዎ አኪለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግዲ ሎቱ ወለኪኒ ይሰግድ ውእቱ እያሉ ነበር ሲዘምሩ የሰነበቱት። አኪለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ የጽጌ የአበባ ዘውድ የጊዮርጊስ የመንግስቱ ዙፋን ነሽ እያሉ የጊዮርጊስ የመንግስቱ ዙፋን ዘውዱ ነሽ፣ አክሊሉ ጌጡ ክብሩ ሞገሱ ነሽ እያሉ ነበረ ሲዘምሩ የነበሩት። አዎ እና ስለዚህ በእውነት ደስ ይላል በዓሉ። ቅድም ሲነገር እንደነበረው አውደ ምሕረቱ ሰፊ ነው። መምህራኑ ብዙዎች ናቸው። ሊቃውንቱ ደስ ያሰኛሉ። እና ሁል ጊዜ በዚህ ሁኔታ በዓል ማክበር አለብን። እንግዲህ ዕለቱ ዕለተ ሰንበት ነው። ሰንበት ያውኑ እንደ ቀኖናው መጾም አይፈቀድምና በዚህው እንጨርሳለን። እግዚአብሔር አምላካችንን ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። አምላካችን እግዚአብሔር አባታችን እግዚአብሔር በተለይ ዛሬ በወንጌሉ የዕለቱ ወንጌል ማቴዎስ 6 ነውና ስትጸልዩ አቡነ ዘበሰማያት በሰማይ ያለ አባታችን በሉ ነበር ያለው። እንደ ቤተ ክርስቲያን አስተምሮ ከዛሬ ጀምሮ አስተምሮ ይባላል። አስተምሮ ማለት ይቅርታ ማለት ነው። ይሄ ይቅርታ ዘመን ነው። ይቅርታ ቸርነት፣ ይቅርታውን ቸርነቱን ምሕረቱን የምናስብበት ዕለት ነው። ከዛሬ ጀምሮ እስከ ታኅሳስ 7 ድረስ አስተምሮ ከዚያም በኋላ ስብከት፣ ልደት እያለ ይቀጥላል ማለት ነው እና ስለዚህ አምላካችን እግዚአብሔር በቸርነቱ በምሕረቱ ከዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። ሙሽሮችም አሉ። እንግዲህ እኔ ረስቻቸው ነበረ። መልአከ ፀሐይ ወደዚህ ያቀረቧቸው ማለት እንድናያቸውና ይሄ ጋብቻ ክቡር አውስቦ በኩለሄ ወለመዝካቦ ሙኒ አልበቱ ስበት ብዙሁ ወተባዝህ ወምልው ዓለም ተብሎ የተነገረ አምላካዊ ትእዛዝ አምላካዊ ፈቃድ ነው። ብዙ ጊዜ ጋብቻ የሚበላሸው እንደምታውቁ ዛሬ ጋብቻ ብዙ የተበላሸ ነው። ከመቶ 10 20 ሊሆን ይችላል እንጂ እውነተኛው ጋብቻ ሌላ ሁሉ ብላሽ ነው። ቤተ ክርስቲያኒቱ የማታውቀው ቤተ ክርስቲያኒቱ ያልባረከችው ያለ ተክሊል ያለ ሥጋው ደሙ የሚደረገው ጋብቻ ይህ አሕዛባዊ ጋብቻ ነው። ስርዓት የለሽ ነው። ስርዓት የለሽ ሕገወጥ ነው። ቤተ ክርስቲያኒቱ የምታውቀው ጋብቻ ይህ ነው። አምላካችን እንደሚታወቀው ሁሉ ስርዓተ ጋብቻን ለማክበር ሰው በሁለት ህይወት ነው የሚኖረው። አንዱ በምንኩስና አንዱ በጋብቻ። የጋብቻውን ህይወት እሱ ራሱ ሂዶ በሰርግ ቤት ተገኝቷል። የምንኩስናውን ህይወት እሱ ራሱ ኑሮበታል። እና ስለዚህ ትውልዱ የተባረከ ትውልድ እንዲገኝ ጋብቻን ክቡር ማድረግ ያስፈልጋል። የተቀደሰ እንዲሆን የተከበረ እንዲሆን ማድረግ ያስፈልጋል ወገኖች። እና በቤተ ክርስቲያን የሁሉም ሰው ጋብቻ በቤተ ክርስቲያን መሆን አለበት። ስጋው ደግሞ ተቀብሎ መሆን አለበት። በረከት ተቀብሎ ተጸልዮ መሆን አለበትና የልጆቻችን ጋብቻ እግዚአብሔር ይባርክልን። የአብርሃምን የይስሐቅን የርብቃን ጋብቻ ያባረከ አምላክ የእናንተንም ጋብቻችሁን ይባርክላችሁ። አምላክ በረድኤቱ አይለያችሁ።
ተቀበሉ። እሺ እልል በሉላቸው። አዎ አምላከ ቅዱስ ጊዮርጊስ በረድኤት አይለየን። እስከዚህ ሰዓት ድረስ ስለመከረን ስላስተማረን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።